መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን ከተጠራ ከጳውሎስና ከወንድማችን ከሶስቲኔስ በቆሮንቶስ ሀገር ላለች ከእግዚአብሔር ቤተ ክርስቲያን በኢየሱስ ክርስቶስ ስም ለከበሩና ቅዱሳን ለተባሉ የእነርሱና የእኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራው ለሚጠሩ ሁሉ ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ዘንድ ሰላምና ጸጋ ለእናንተ ይሁን። ስለ እናንተ በኢየሱስ ክርስቶስ ከእግዚአብሔር ዘንድ ለእናንተ ስለተሰጣችሁ ጸጋ ዘወትር እግዚአብሔርን አመሰግነዋለሁ። በአነጋገርም ሁሉ በእውቀትም ሁሉ ከብራችሁበታልና ለክርስቶስ መመስከሬ በእናንተ እንደ ጸና መጠን ፍጹማንም እንድትሆኑ የጌታችን የኢየሱስ ክርስቶስንም መምጣት ተስፋ አድርጋችሁ ፍጹም ጸጋን እንዳታጡ እርሱም በጌታችን በኢየሱስ ክርስቶስ ቀን ያለ ነውር ትገኙ ዘንድ እስከ ፍጻሜ ያጸናችኋል። ከልጁ ከጌታችን ከኢየሱስ ክርስቶስ ጋር አንድ ትሆኑ ዘንድ የጠራችሁ እግዚአብሔር የታመነ ነው። ወንድሞቻችን አንድ ቃል እንድትናገሩ እንዳታዝኑ ፍጹማንም እንድትሆኑ ሁላችሁንም በጌታችን በኢየሱስ ክርስቶስ ስም ማለዳችኋለሁ። እንዳትለያዩም አንድ ልብና አንድ ሐሳብ ሆናችሁ ኑሩ። ወንድሞቻችን ሆይ እንደምትጣሉና እንደምትከራከሩ ከቆሎሴ ወገኖች ስለ እናንተ ነገሩኝ። እነሆ እርስ በርሳችሁ እኔ የጳውሎስ ነኝ፣ እኔ የአጶሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የክርስቶስ ነኝ የምትሉትን እነግራችኋለሁ። ክርስቶስ ተከፍሏልን? ወይስ በውኑ ጳውሎስ ስለ እናንተ ተሰቅሏልን? ወይስ በጳውሎስም ተጠምቃችኋልን? ከቀርስጶስና ከጋይዮስ በቀር ከእናንተ ወገን ሌላ ስላላጠመቅሁ እግዚአብሔርን አመሰግነዋለሁ። በእርሱ ስም ተጠምቀን የሚል እንዳይኖር ነገር ግን የእስጢፋኖስ ቤተሰብ አጥምቄአለሁ። እንግዲህ ሌላም ያጠመቁት እንዳለ አላውቅም። ክርስቶስ ከወንጌል ለመስበክ እንጂ ለማጥመቅ አላከኝምና የክርስቶስን መስቀሉን ከንቱ እንዳናደርግ ነገርን በማራቀቅ አይደለም። የመስቀሉ ነገር በሚጠፉ ሰዎች ዘንድ ስንፍና ነውና ለምንድነው? ለእኛ ግን የእግዚአብሔር ኃይል ነው። መጽሐፍ እንዲህ ብሏልና እኔ የጥበበኞችን ጥበብ አጠፋለሁ፣ የመካሪዎችንም ምክር እንቃለሁ። እንግዲህ ጥበበኛ ማን ነው? ጸሐፊስ ማን ነው? ይህን ዓለምስ የሚመረምረው ማን ነው? እግዚአብሔር የዚህን ዓለም ጥበብ ስንፍና አላደረገውምን? ሰዎች በጥበባቸው በማያውቁት በእግዚአብሔር ጥበብ ስንፍና በሚመስላቸው ትምህርት ያመኑትን ሊያድናቸው እግዚአብሔር ወድዷልና። አይሁድ ምልክትን ይጠይቃሉ፣ የጽርዓ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናከያ ለአሕዛብ ስንፍና ነው። ለእኛ ለዳነው ግን ከአይሁድ ከአረማይም ብንሆን ክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔርም ጥበብ ነው። የእግዚአብሔር ስንፍና ከሰው ይልቅ ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞቻችን እንግዲህ እንዴት እንደተጠራችሁ እዩ። በሥጋ እጅግ ብዙዎች አዋቂዎች አይደላችሁምና ብዙዎች ኃያላንም አይደላችሁምና በዘመድም ብዙዎች ደጋጎች አይደላችሁምና። ነገር ግን እግዚአብሔር ጥበበኞችን ሊያሳፍር የዚህን ዓለም ሰነፎች መረጠ፣ ኃይለኞችንም ያሳፍር ዘንድ እግዚአብሔር የዚህን ዓለም ደካሞች መረጠ። አለን የሚሉትንም ያሳፍር ዘንድ ዘመድ የሌላቸውንና የተናቁትን ከቁጥርም ያልገቡትን እግዚአብሔር መረጠ። ሰው ሁሉ በእግዚአብሔር ፊት እንዳይመካ እናንተም በኢየሱስ ክርስቶስ ከእርሱ ናችሁ። በእርሱም ከእግዚአብሔር ጥበብንና ጽድቅን ቅድስናንና ቤዛነትን አገኘን። መጽሐፍ እንዳለው ይሆን ዘንድ የሚመካ በእግዚአብሔር ይመካ። ምዕራፍ 2 ወንድሞቻችን ሆይ እኔም ወደ እናንተ በመጣው ጊዜ በማባበልና ነገርን በማራቀቅ
የእግዚአብሔርን ትምህርት ላስተምራችሁ የመጣው አይደለም። ከተሰቀለው ከኢየሱስ ክርስቶስ በቀር በእናንተ ዘንድ ሌላ ነገር አሰማለሁ ብዬ አልጠራጠርሁም ነበር። እኔም በድካምና በፍርሃት በብዙ መንቀጥቀጥም መጣሁ። ቃሌም ትምህርቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። ማመናችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። ለአዋቆች ጥበብን እንነግራችኋለን፣ ነገር ግን የዚህን ዓለም ጥበብ ወይም ያለፋ ዘንድ ያላቸውን የዚህን ዓለም ሹሞች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔር ጥበብ በምስጢር እንናገራለን። የዚህ ዓለም ሹሞችም አላወቁትም። ይህንስ ቢያውቁ ኖሮ የክብር ባለቤትን ባልሰቀሉትም ነበር። ነገር ግን መጽሐፍ ዓይን ያላየው ጆሮም ያልሰማው በሰውም ልቦና ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ነው ብሎ የለምን? ለእኛም እግዚአብሔር በመንፈሱ ገለጠልን። መንፈስ ቅዱስ የእግዚአብሔርን ጥልቅ ምስጢሩን ያውቃልና። በሰው ልቦና ያለውን የሚያውቅ ሰው ማን ነው? በእርሱ ያለችው ነፍሱ ናት እንጂ። እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ የለም። እኛ የዚህን ዓለም መንፈስ የተቀበልን አይደለም፣ ነገር ግን እግዚአብሔር የሰጠንን ጸጋ እናውቅ ዘንድ ከእግዚአብሔር የሚሆነውን መንፈስ ተቀበልን። ይህም ትምህርታችን ከሰው የተገኘ ትምህርት አይደለም፣ ያነጋገር ጥበብም አይደለም፣ መንፈስ ቅዱስ የገለጸው ትምህርት ነው እንጂ። መንፈሳዊ ጥበብም ከመንፈስ ቅዱስ የሚሆነውን መርምረው ለሚያውቁ ለመንፈሳዊያን ነው። ለሥጋዊ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ይመስለዋልና አይቀበለውም። በመንፈስም የሚመረምር ስለሆነ ሊያውቅ አይችልም። መንፈስ ቅዱስ ያደረበት ሰው ግን ሁሉን ይመረምራል፣ እርሱን ግን የሚመረምረው የለም። የእግዚአብሔርን ሐሳብ ማን ያውቃል? መካሩስ ማን ነው? እኛ ግን ክርስቶስ የሚገልጠው ዕውቀት አለን። ምዕራፍ 3 ወንድሞቼ ሆይ እኔስ የሥጋና የደም እንደመሆናችሁ ክርስቶስንም በማመን ሕፃናት እንደመሆናችሁ እንጂ እንደ መንፈሳዊያን ላስተምራችሁ አልቻልሁም። ወተትን ጋትኋችሁ፣ ጽኑ መብልን ያበላኋችሁ አይደለም፣ ገና አልጠነከራችሁምና። በሥጋዊ ግም ትኖራላችሁና እርስ በርሳችሁ የምትቃኑና የምትከራከሩ ከሆነ ግን ሥጋውያን መሆናችሁ አይደለምን? እንደ ሰው ልማድስ የምትኖሩ መሆናችሁ አይደለምን? ከመካከላችሁ እኔ ጳውሎስ ነኝ የሚል አለና፣ ሌላውም እኔ የአጶሎስ ነኝ ቢል እናንተ ሥጋውያን መሆናችሁ አይደለምን? እንግዲህ ጳውሎስ ምንድን ነው? አጶሎስ ምንድን ነው? እነርሱስ በቃላቸው ያመናችሁ አገልጋዮች ናቸው። ለእያንዳንዱም እግዚአብሔር እንደሰጠው ነው። እኔ ተከልሁ፣ አጶሎስም አጠጣ፣ ነገር ግን እግዚአብሔር አሳደገ። አሁንም የሚተክልም ቢሆን የሚያጠጣም ቢሆን የሚጠቅምም ነገር የለም፣ የሚያሳድግ እግዚአብሔር ነው እንጂ። የሚተክልም የሚያጠጣም አንድ ናቸው፣ ሁሉም እንደ ድካማቸው ዋጋቸውን ይቀበላሉ። በእግዚአብሔር ሥራ እንተባበራለንና የእግዚአብሔርም አገልጋዮች ነንና፣ እናንተም የእግዚአብሔር ሕንጻ ናችሁ። እግዚአብሔር እንደሰጠኝ ጸጋ መጠን እንደ ብልህ የጠራቢዎች አለቃ ሆኜ እኔ መሰረት ጣልሁ፣ ሌላውም በእርሱ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንደሚያንጽ ይጠንቀቅ። ነገር ግን ከተመሰረተው በቀር ሌላ መሰረት ሊመሰርት የሚችል የለም። መሰረቱም ኢየሱስ ክርስቶስ ነው። በዚህ መሰረት ላይ በወርቅና በብር በከበረ ድንጋይና በእንጨት በሳርና በአገዳ የሚያንጽ ቢኖርም እያንዳንዱ ስራ ይገለጣል። እሳትን በፈተነው ጊዜ ቀኑ ይገልጠዋል፣ የእያንዳንዱም ስራ እሳት ይፈትነዋል። ስራው ጸንቶ የተገኘለት ሰው ዋጋውን የሚቀበል እርሱ ነው። ስራው የተቃጠለበት ግን ዋጋውን ያጣል፣ እርሱም ከእሳት እንደሚድን ሰው ይድናል። እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስም በእናንተ ላይ አድሮ እንደሚኖር አታውቁምን?
የእግዚአብሔር ቤተ መቅደስ የሚያፈርሰውን ግን እርሱን ደግሞ እግዚአብሔር ያፈርሰዋል። የእግዚአብሔር ቤተ መቅደስ ነውና የእግዚአብሔር ቤተ መቅደስም እናንተ ራሳችሁ ናችሁ። እንግዲያስ የእግዚአብሔርን ቤተ መቅደስ አታርክሱ፣ ራሳችሁን አትሳቱ። ከመካከላችሁ በዚህ ዓለም ጥበበኛ እንደሆነ የሚያስብ ሰው ጥበበኛ ይሆን ዘንድ ራሱን አላዋቂ ያድርግ። የዚህ ዓለም ጥበብ በእግዚአብሔር ዘንድ ድንቁርና ነውና መጽሐፍ እንዲህ ብሏልና ጠቢባንን የሚገታቸው ተንኮላቸው ነው። ዳግመኛም የጥበበኞች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ብሏል። ስለዚህም እንግዲህ አንዱ እንኳን በሰው አይመካ፣ ሁሉ የእናንተ ነውና ጳውሎስም ቢሆን አጶሎስም ቢሆን ጴጥሮስም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው። እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። ምዕራፍ 4 እኛ የክርስቶስ አገልጋዮችና የእግዚአብሔር የሚስጥሩ መጋቢዎች እንደሆን ሰው ስለ እኛ እንዲህ ያስብ። እንግዲህ በዚህ ከመጋቢዎች እያንዳንዱ ቸርና ታማኝ ሆኖ እንዲገኝ ይፈልጋል። ለእኔስ በእናንተ ዘንድ መመስገን ውርደት ነው። ጻድቅ ብትሉኝ በመዋቴ ሰው ዘንድም ቸር ብላችሁ ብታከብሩኝ እኔ ለራሴ አልፈርድም። ሚያጠራጥረኝና ትዝ የሚለኝ ነገር የለም። በዚህም ራሴን አላማጸድቅም፣ እግዚአብሔር ይመረምረኛልና። ጊዜው ሳይደርስ ዛሬ ለምን ትመረምራላችሁ? በጨለማ ውስጥ የተሰወረውንም የሚያበራ የልብን ሐሳብም የሚገልጥ ጌታችን ይመጣል። ያን ጊዜ ሁሉም ዋጋውን ከእግዚአብሔር ዘንድ ይቀበላል። ወንድሞቻችን ሆይ እኔም አጶሎስም ብንሆን መከራ የተቀበልነው ስለ እናንተ ነው፣ እናንተ እንድትማሩ ከመጽሐፍት ቃልም ወጥታችሁ በወንድሞቻችሁ ላይ እንዳትታበዩ ነው። ማን ይመረምርሃል? የምትታበይስ በምንድን ነው? ከሌላ ያላገኘኸው አለህን? ያለህንም ከሌላ ካገኘ እንዳላገኘ ለምን ትኮራለህ? እናንተ አሁን ጠገባችኋል፣ በልጽጋችኋልም፣ ያለ እኛም ፈጽማችሁ ነግሳችኋል። እኛም ከእናንተ ጋር እንድንነግስ ብትነግሱ አግባብ በሆነ ነበር። እኔስ ለሞት ዝግጁዎች እንደመሆናችን እኛን ሐዋርያቱን እግዚአብሔር የኋለኞች ያደረገን ይመስለኛል። እኛ ለሰዎችም ለአለቆችም ለዓለምም መዘባበቻ ሆነናልና። እኛ ስለ ክርስቶስ ብለን አላዋቂዎች ነን፣ እናንተ ግን በክርስቶስ ጠቢባን ናችሁ። እኛ ደካሞች ነን፣ እናንተ ግን ብርቱዎች ናችሁ። እናንተ ክቡራን ናችሁ፣ እኛ ግን የተዋረድን ነን። እኛ እስከዚች ቀን ድረስ እንራባለን፣ እንጠማለን፣ እንራቆታለን፣ እንሰደዳለን፣ ማረፊያም የለንም፣ እንደበደባለንም። በእጃችን ሥራ እያገለገልን እንደክማለን። ይረግሙናል፣ እኛ ግን እንመርቃቸዋለን። ያሳድዱናል፣ እኛ ግን እንጸልይላቸዋለን፣ እንታገሳቸዋለንም። ይሰድቡናል፣ እንማልዳቸዋለን። በዓለም እንደ ጊጥ ሆን፣ በሁሉም ዘንድ የተናቅን ሆን። ይህንም የጻፉላችሁ ላሳፍራችሁ አይደለም፣ ልጆቼና ወዳጆቼ እንደመሆናችሁ ልመክራችሁና ላስተምራችሁ ነው እንጂ። እኔ ለሁላችሁ ቤዛችሁ ነኝ፣ እናንተ ግን አላፈራችሁኝም። በክርስቶስ ብዙ መምህራን ቢኖሯችሁም አባቶቻችሁ ብዙዎች አይደሉም። እኔ በኢየሱስ ክርስቶስ በትምህርት ወልጃችኋለሁና። ወንድሞቻችን ሆይ እኔን እንድመስሉ ማልዳችኋለሁ። ስለዚህም በየስፍራው በአብያተ ክርስቲያናት ሁሉ እንዳስተማርሁ በክርስቶስ ኢየሱስ የሄዱበትን መንገድ ይገልጥላችሁ ዘንድ በእግዚአብሔር የታመነና ልጄ ወዳጄ የሆነ ጢሞቴዎስን ልኬላችኋለሁ። እነሆ ወደ እናንተ ስላልመጣው ከእናንተ ወገን የታበዩ ሰዎች አሉ። እንኪያስ እግዚአብሔር ቢፈቅድ ፈጥኜ እመጣለሁ። ነገር ግን የትዕቢተኞችን ነገር አልሻም፣ ኃይላቸውን እሻለው እንጂ። የእግዚአብሔር መንግሥት በኃይል እንጂ በቃል አይደለምና። እንዴት ሆኜ ወደ እናንተ ልመጣ ትወዳላችሁ? በበትር ነውን ወይስ በፍቅር በቅንነት መንፈስ? ምዕራፍ 5 በእናንተ ላይ ዝሙት ይሰማል። እንደዚህ ያለው ዝሙትም አረማውያን እንኳን የማያደርጉት ነው።
የአባቱን ሚስት ያገባልና እናንተም ከዚህ ጋር ትዕቢተኞች ናችሁ። ይልቁንም ይህን ያደረገው ከእናንተ ይለይ ዘንድ ለምን አላዘናችሁበትም? እኔ በሥጋዬ ከእናንተ ጋር ባልኖር በመንፈሴ ከእናንተ ጋር አለሁ። እነሆ ከእናንተ ጋር እንደ አለሁ ሆኜ ይህን ሥራ የሠራውን እፈርድበታለሁ። በጌታችን በኢየሱስ ክርስቶስ ስም ተሰብስባችሁ በእኔ ሥልጣን በጌታችን በኢየሱስ ስም ኃይል ሥጋውን ጎድቶ ጌታችን ኢየሱስ ክርስቶስ በሚመጣበት ቀን ነፍሱ ትድን ዘንድ እንዲህ ያለውን ሰው ለሰይጣን አሳልፋችሁ ስጡት። እንግዲያስ መታበያችሁ መልካም አይደለም። ጥቂት እርሾ ብዙውን ሊጥ እንደሚያመጥ አታውቁምን? እንግዲህ ለአዲስ ቡሄ ትሆኑ ዘንድ አሮጌውን እርሾ ከእናንተ አርቁ። ገና ቂጣ ናችሁና ፋሲካችን ክርስቶስ ተሰውቶ የለምን? አሁንም በዓላችሁን አድርጉ። ነገር ግን እውነትና ንጽሕና ባለው እርሾ ነው እንጂ በአሮጌው እርሾ በኃጢአትና በክፋት እርሾም አይደለም። ከዘማውያን ጋር አንድ እንዳትሆኑ በዚህ መልእክት ጻፉላችሁ። የዚህ ዓለም ዝሙት ብቻ አይደለም፣ ቀማኞችና ዘራፊዎች፣ ጣዖትን የሚያመልኩ ደግሞ አሉ። ያለዚያስ ከዚህ ዓለም ልትለዩ ይገባል። አሁንም ከወንድሞች መካከል ዘማዊ ወይም ገንዘብን የሚመኝ ወይም ጣዖትን የሚያመልክ ወይም አመፀኛ ወይም ተራጋሚ ወይም ሰካራም ወይም የሚቀማ ቢኖር እንደዚህ ካለ ሰው ጋር አንድ እንዳትሆኑ ጻፉላችሁ። እንደዚህ ካለው ሰው ጋር መብልም እንኳን አትብሉ። ምን አግዶኝ በውጭ ባለው ላይ እፈርድበታለሁ? እናንተስ በውስጥ ከእናንተ ጋር የሚኖሩትን ፈርዳችሁ ቁጧቸው። በውጭ ያሉትን ግን እግዚአብሔር ይፈርድባቸዋል ይቀጣቸዋልም። ክፉን ከእናንተ አርቁ። ምዕራፍ 6 እንግዲህ በሚነቅፉ ሰዎች ዘንድ ልትከራከሩ አትድፈሩ። ከጓደኛው ጋር በአመፀኞች ዘንድ ሊከራከር የሚችል አለን? በደጋጎች ዘንድ አይደለምን? ከባልንጀራው ጋር ክርክር ያለው ቢኖርም በቅዱሳን ዘንድ ይከራከር። በሚነቅፉና በአመፀኞች ዘንድ ግን አይደለም። ቅዱሳን ሰውን ሁሉ እንደሚዳኙ አታውቁምን? እናንተ ሰውን ሁሉ የምትዳኙ ከሆናችሁ ይህ ትንሹን ነገር ልትዳኙ አይገባችሁምን? የዚህንስ ዓለም ዳኝነት ተዉትና በመላእክት ስንኳን እንድንፈርድ አታውቁምን? ነገር ግን የዚህ ዓለም ክርክር ያላቸው ሰዎች ቢኖሩ በቤተ ክርስቲያን የተሾሙ የበታች ወንድሞች ይሰሟቸው። ይህንም የምላችሁ ስዘልፋችሁ ነው። እንግዲህ ከመካከላችሁ ወንድማማቾችን ከወንድማማቾቻቸው ጋር ማስታረቅ የሚችል ሽማግሌ የለምን? ነገር ግን ወንድም ከወንድሙ ጋር ይከሰሳል፣ ይህም በማያምኑ ፊት ይደረጋል። እንግዲህ ጸብና ክርክር ካላችሁ ከመጀመሪያው ጀምሮ ውርደት እንደሚሆኑባችሁ ወቁ። እንግዲያማ እንዴት አትነጠቁም? እንዴትስ አትገፉም? አሁንም ቢሆን እናንተ አመፀኞችና ቀማኞች ናችሁ፣ እንደዚህም ወንድሞቻችሁን ትበድላላችሁ። አመፀኞች የእግዚአብሔርን መንግሥት እንደማይወርስ አታውቁምን? አያስቷችሁ። ሴሰኞች ወይም ጣዖትን የሚያመልኩ ወይም አመንዝራዎች ወይም ቀላጮች ወይም በወንድ ላይ ዝሙትን የሚሰሩባቸውን ቢሆኑ ሌቦች ወይም ቀማኞች ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሷትም። እንግዲህ እናንተ እንዲህ ስትሆኑ እነማን ናችሁ? ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋልም። በሆነው ሁሉ ላይ ስልጣን አለኝ፣ ግን ሁሉ የሚጠቅመኝ አይደለም። ሁሉም ይቻለኛል፣ ነገር ግን በእኔ ላይ እንዲሰለጥን የማደርገው ምንም የለም። መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ግን ሁለቱንም ይሽራቸዋል። ሥጋችሁም ለእግዚአብሔር ነው እንጂ ለዝሙት አይደለም፣ እግዚአብሔርም ለሥጋችሁ ነው። ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር እኛንም በካህሊነቱ ያስነሳናል። ሥጋችሁ የክርስቶስ አካል እንደሆነ አታውቁምን? እንግዲህ የክርስቶስን አካል ወስዳችሁ የአመንዝራ አካል ታደርጓላችሁን? አይገባም። ከአመንዝራ ጋር የተገናኘ ከእርሷ ጋር አንድ አካል እንዲሆን አታውቁምን? መጽሐፍ ሁለት አንድ አካል ይሆናል ብሏልና። ከእግዚአብሔር ጋር የተዋሃደ ግን ከእርሱ ጋር አንድ መንፈስ ይሆናል። ከዝሙት ራቁ። ኃጢአት የሚሰራ ሰው ሁሉ ከሥጋው ውጭ ይሰራልና፣ ዝሙትን የሚሰራ ግን ራሱ በሥጋው ላይ ኃጢአትን ይሰራል።
ጸጋችሁ ከእግዚአብሔር ለተቀበላችሁት በእናንተ አድሮ ስላለ ለመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ለራሳችሁም አይደላችሁም፣ በዋጋ ተገዝታችኋልና። ስለዚህም እግዚአብሔርን በስጋችሁ አክብሩት። ምዕራፍ 7 ስለ ጻፍችሁልኝስ በሰው ወደ ሴት አልመቅረብ ይሻለዋል። ነገር ግን እንዳትሴስኑ ሰው ሁሉ በሚስቱ ይወሰን፣ ሴትም ሁሉ በባልዋ ትወሰን። ለሚስቷ ባልዋ የሚገባትን ያደርግላት፣ እንዲሁ ሚስትም ለባሏ የሚገባውን ታደርግለት። ሚስት በራሷ አካል ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ባል በራሱ አካል ስልጣን የለውም፣ ስልጣኑ ለሚስቱ ነው እንጂ። ለጸሎት እንድትተጉ ከምትስማሙበት ጊዜ ብቻ በቀር ባልና ሚስት አትለያዩ። ዳግመኛ ሰይጣን ድል እንዳያደርጋችሁ በአንድነት ኑሩ። ሰውነታችሁ ደካማ ነውና፣ ይህንም የምላችሁ እንደ ፍቃድ ነው እንጂ ላዘዛችሁ አይደለም። ሰው ሁሉ እንደ እኔ ሊሆን እወድዳለሁና፣ ነገር ግን ሰው ሁሉ እግዚአብሔር እንዳደለው ጸጋ ይኖር። ግብር እንዲህ የሆነ አለና ግብሩ ላይሆንም አለና። ነገር ግን ያላገቡትንና አግብተው የፈቱትን እንደ እኔ ሆነው ቢኖሩ ይሻላቸዋል እላለሁ። መታገስ ባይችሉ ግን ያግቡ፣ በፍትወት ከመቃጠል ማግባት ይሻላልና። ያገቡትንም በእግዚአብሔር ትእዛዝ አዘዛቸዋለሁ፣ በራሴ ትእዛዝም አይደለም። ሚስትም ከባሏ አትፋታ፣ ከተፋታችም ብቻዋን ትኑር። ያለዚያ ከባሏ ጋር አትታረቅ፣ ባልም ሚስቱን አይፍታ። ሌላውን ግን ከራሴ እንናገራለሁ፣ ከጌታችንም አይደለም። ከወንድሞቻችን መካከል ማታመን ባሏንም የምታፈቅር ከእርሱም ጋር ለመኖር የምትወድ ሚስት ያለችው ሰው ቢኖር ሚስቱን አይፍታ። ሴቲቱም የማያምንና ሚስቱንም የሚያፈቅር ከእርሷም ጋር ሊኖር የሚወድ ባል ቢኖራት ባሏን አትፍታ። የማያምን ባል በሚስቱ ይቀደሳልና የማታምን ሚስትም በባሏ ትቀደሳለችና። ያለዚያማ ልጆቻቸው ርኩሳን ይሆናሉ፣ አሁን ግን ቅዱሳን ናቸው። የማያምን ግን ቢፈታ ይፍታ። ወንድምና እህት እግዚአብሔር ለሰላም ስለጠራቸው እንደዚህ ላለ ግብር አይገዙምና። ሚስትም ባሏን ታድነው እንደሆነ አታውቅምና፣ ባልም ሚስቱን የድናት እንደሆነ አያውቅምና። ነገር ግን ሁሉ እግዚአብሔር እንዳዳለው ሁሉም እግዚአብሔር እንደጠራው እንዲሁ ይኑር። ለአብያተ ክርስቲያናትም ሁሉ እንዲሁ ስርዓት እንሰራለን። ተገዝሮ ሳለ የተጠራ ቢኖር አለመገዘርን አይመኝ። ያልተገዘረን ቢጠራ ከዚያ ወዲያ አይገዘር። የእግዚአብሔርን ትእዛዝ መጠበቅ ነው እንጂ መገዘርም አይጠቅምም፣ አለመገዘርም አይጎዳምም። ሁሉ እንደተጠራ እንዲሁ ይኑር። አንተ ባሪያ ሳለ ብታምን አያሳዝንህ፣ የሚቻልህ ከሆነ ግን ነጻነትህን አግኝ። የተጠራ ባሪያ በእግዚአብሔር ዘንድ ነጻነት ያለው ነውና፣ እንዲሁ ነጻነት ያለውም ከተጠራ የክርስቶስ ባሪያ ነው። በዋጋ ገዝተዋችኋልና የሰው ተገዢ አትሁኑ። ወንድሞቻችሁን ሁላችሁም በተጠራችሁበት እንዲሁ በእግዚአብሔር ኑሩ። ስለ ደናገልም የምነግራችሁ የእግዚአብሔር ትእዛዝ አይደለም፣ ታማኝ እንደሆን እግዚአብሔር ይቅር ያለኝ እንደመሆኔ ምክሬን እነግራችኋለሁ እንጂ። ነገር ግን እንዲህ ይመስለኛል፣ በግድ ይህ ሊመረጥ ይሻላልና እንዲህ ሆኖ ቢኖር ለሰው ይሻለዋል። ከሚስት ጋር ሳለ ከእርሷ መፋታትን አትሻ፣ ሚስት ከሌለ ግን ሚስትን አትሻ። ብታገባም ኃጢአት አይሆንብህም፣ ድንግሊቱም ባል ብታገባ ኃጢአት አይሆንባትም። ያገቡ ግን ለራሳቸው ድካምን ይሻሉ። እኔም ይህን የምላችሁ ስለማዝንላችሁ ነው። ነገር ግን ወንድሞቻችን እንዲህ ይቀናል፣ የዚህ ዓለም ኑሮ ሁሉ ሊያልፍ ቀርቧልና። አሁንም ያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳላለቀሱ ይሆናሉ፣ ደስ ያላቸውም ደስ እንዳላላቸው ይሆናሉ፣ የሸጡም እንዳልሸጡ ይሆናሉ፣ የገዙም እንዳልገዙ ይሆናሉ፣ የበሉ እንዳልበሉ ይሆናሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህ ዓለም ተድላ ሁሉ ያልፋልና። እኔስ ያለ ሐሳብ ልትኖሩ እወዳለሁ። ያለገባ እግዚአብሔርን ደስ ሊያሰኘው የእግዚአብሔርን ነገር ያስባልና። ያገባ ግን ሚስቱን ደስ ሊያሰኝ የዚህን ዓለም ኑሮ ያስባል። እንዲህ ከሆነ ግን ተለያየ። አግብታ የፈታች ሴትም ያላገባች ድንግልም ብትሆን ነፍሷም ስጋዋም ይቀደስ።
ዘንድ እግዚአብሔርን ታስበዋለች። ያገባች ግን ባሏን ደስ ልታሰኝ የዚህን ዓለም ኑሮ ታስባለች። ይህንም የምላችሁ እንዲጠቅማችሁ ነው፣ ላጠምዳችሁ ግን አይደለም። ኑሯችሁ አንድ ወገን እንዲሆንና እግዚአብሔርን ያለመጠራጠር እንድታገለግሉት ነው እንጂ። በሸመገለ ጊዜ ስለ ድንግልናው እንደሚያፍር የሚያስብ ሰው ቢኖር እንዲህ ሊሆን ይገባል። የወደደውን ያደርግ፣ ቢያገባም ኃጢአት የለበትም። በልቡ የቆረጠና ያላወላወለ ግን የወደደውን ሊያደርግ ይሻላል። ግድም አይበሉት። ድንግልናውንም ይጠብቅ ዘንድ በልቡ ቢጸና መልካም አደረገ። ድንግሊቱን ያገባ መልካም አደረገ፣ ያላገባ ግን የምትሻለውን አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ ሞተ እንደሆነ ግን ነፃ ናት። የወደደችውን ታግባ፣ ነገር ግን በእግዚአብሔር ይሁን። በምክሬ ጸንታ እንዲሁ ብትኖር ግን ብጽዕት ናት። የእግዚአብሔርን መንፈስ በእኔ ላይ ያለ ይመስለኛል። ምዕራፍ 8 ለጣዖታት ስለሚሰዉ መስዋዕቶች ሁላችንም እውቀት እንዳለን እናውቃለን። እውቀት ያስተብያል፣ ፍቅር ግን ያነጻል። አወቅሁ የሚል ቢኖር ሊያውቅ የሚገባውን ገና አላወቀም። እግዚአብሔርን የሚወድ ሰው ግን እርሱ በእርሱ ዘንድ በእውነት የታወቀ ነው። ለጣዖታት የተሰዋውን ስለመብላት ግን ጣዖት ሁሉ በዓለም ከንቱ እንደሆነ ከአንድ እግዚአብሔርን በቀር ሌላ አምላክ እንደሌለ እናውቃለን። አማልክት የሚሏቸው ነገሮች አሉና በሰማይም ቢሆን በምድርም ቢሆን ብዙ አማልክትና ብዙ ጌቶች ቢኖሩ ለእኛስ ሁሉ ከእርሱ የሆነ እኛም ለእርሱ የሆን አንድ እግዚአብሔር አብ አለን። ሁሉ በእርሱ የሆነ እኛ በእርሱ የሆን አንድ ጌታ ኢየሱስ ክርስቶስም አለን። ነገር ግን ሁሉ የሚያውቀው አይደለም። እስከ ዛሬ በጣዖታት ልማድ ለጣዖት የተሰዋውን የሚበሉ አሉ። ሕሊናቸውም ደካማ ስለሆነ ይረክሳል። መብል ግን ወደ እግዚአብሔር አያደርሰንም። ብንበላም አይረባንም፣ ባንበላም አይጎዳንም። ነገር ግን እናንተን በማየት ሌላውን እንዳያሰናከል ተጠንቀቁ። አንተ አማኙ በጣዖት ቤት በማዕድ ተቀምጠህ ያየ ቢኖር ያ ልቡ ደካማ የሆነ ሰው ወዲያው ለጣዖት የተሰዋውን ደፍሮ ይበላል። ክርስቶስ ስለ እርሱ የሞተለት ያ ደካማ ወንድም አንተን በማየት ይጎዳል። በባልንጀሮቻችሁ ላይ እንዲህ የምትበድሉ ከሆነ ደካማ ሕሊናቸውንም የምታቆስሉ ከሆነ ክርስቶስን ትበድላላችሁ። ነገር ግን በመብል ምክንያት ወንድሜ የሚሰናከል ከሆነ ወንድሜን እንዳላሰናክል ለዘላለም ስጋን አልበላም። ምዕራፍ 9 እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችን ኢየሱስ ክርስቶስን ያየው አይደለሁምን? እናንተስ በጌታችን ስራዬ አይደላችሁምን? ለሌሎች ሐዋርያቸው ባልሆንም ለእናንተስ ሐዋርያችሁ እኔ ነኝ። በጌታችን የሐዋርያነቴ ማኅተም እናንተ ናችሁና። ለሚከራከሩኝ መልሴ እንዲህ ነው። በውኑ ልንበላና ልንጠጣ አይገባንምን? እንደ ሌሎች ሐዋርያት ሁሉና እንደ ጌታችን ወንድሞች እንደ ኬፍም ከሴቶች አያታችንን ይዘን ልንዞር አይገባንም? ወይስ ስራን ለመተው መብት የሌለን እኔና ባርናባስ ብቻ ነን? የሚያገለግልም ምግቡን ያገኝ ዘንድ ነው። ወይን ተክሎ ፍሬውንም የማይበላ ማን ነው? መንጋውንስ ጠብቆ ወተቱን የማይጠጣ ማን ነው? በውኑ ለሰው ይመስል እናገራለሁን? የሙሴ መጽሐፍ ኦሪትስ እንዲህ ብሎ የለምን? እህልን በምታበረያበት ጊዜ በሬውን አፍን አትሰረው። እንግዲህ ይህን የጻፈ ለእግዚአብሔር በሬ አሳዝኖት ነውን? ይህን የሚለው ፈጽሞ ስለ እኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራይም እንዲካፈል በተስፋ ሊያበራይ ስለሚገባው በእውነት ስለ እኛ ተጽፏል። እኛ መንፈሳዊን ነገር ከዘራንላችሁ ስጋዊውን ነገር ብናጭ ያልታላቅ ነገር ነውን? በእኛ ሹመት ሌላ የሚቀድመን ከሆነ የሚሻላችሁን እናንተ ታውቃላችሁ። እኔ ይህን አልፈለጉትም፣ ነገር ግን የክርስቶስን ትምህርት እንዳላሰናክል በሁሉ እታገሳለሁ። የጣዖታቱ ካህናት የጣዖታቱን መባ
እንደሚበሉ አታውቁምን? መሠዊያውን የሚያገለግሉም መሥዋዕቱን እንደሚካፈሉ አታውቁምን? ለቤተ እግዚአብሔር ሹሞች መተዳደሪያቸው የቤተ እግዚአብሔር መባ ነው። ጌታችንም እንዲህ ወንጌልን ለሚያስተምሩ ሰዎች ለሕይወታቸው መተዳደሪያ በዚያው ወንጌልን በማስተማር ይሆን ዘንድ አዘዘ። እኔ ግን ይህንም ቢሆን አልፈቅድሁትም። ይህን የጻፉም ይህን እንዳገኘ ብዬ አይደለም። እኔ ግን ምስጋናዬ ከሚቀርብኝ ሞት ይሻለኛል። ወንጌልን ባስተምርም መመስገን አይገባኝም፣ ታዝዤ አድርጌዋለሁና። ወንጌልን ባላስተምር ደግሞ ወዮልኝ። ይህንስ በፍቃድ አድርጌው ቢሆን ዋጋዬን ባገኘው ነበር። በግድ ከሆነ ግን በተሰጠኝ መጋቢነት አገለገልሁ። እንግዲህ ዋጋዬ ምንድን ነው? ወንጌልን ባስተምርም በሹመቴ የማገኘው ሳይኖር ወንጌልን ያለ ዋጋ እንዳስተምር ባደርግ ነው። እኔ ከሁሉ ይልቅ ነጻ ስሆን ብዙዎችን ወደ ሃይማኖት እሰበስባቸው ዘንድ እንደ ባሪያ ራሴን ለሁሉ አስገዛው። አይሁድን እጠቅማቸው ዘንድ ለአይሁድ እንደ አይሁዳዊ ሆንሁላቸው። ከኦሪት በታች ያሉትን እጠቅማ ዘንድ እኔ ራሴ ከኦሪት በታች ሳልሆን ከኦሪት በታች ላሉት ከኦሪት በታች እንዳለ ሰው ሆንሁላቸው። የእግዚአብሔርን ሕግ የዘነጋው ሳልሆን በክርስቶስ ሕግም ሳለው ሕግ የሌላቸውን እጠቅማቸው ዘንድ ሕግ ለሌላቸው እንግዲህ እንደሌለው ሆንሁላቸው። ደካሞችንም እጠቅማቸው ዘንድ ለደካሞች እንደ ደካማ ሆንሁላቸው። በሁሉ መንገድ አንዳንዶቹን አድን ዘንድ ከሁሉ ጋር በሁሉ ነገር እንደ እነርሱ ሆኑ። በወንጌልም ትምህርት አንድነት ይኖረን ዘንድ ስለ ወንጌል ትምህርት ሁሉን አደርጋለሁ። በእሽቅድምድም ስፍራ የሚሽቀዳደሙ ሁሉ እንደሚፋጠኑ አታውቁምን? ለቀደመው የሚደረግለት ዋጋ አለ። እንዲሁ እናንተም እንድታገኙ ፈጽማችሁ ሩጡ። የሚታገል ሁሉ በሁሉ ነገር ይታገሳል። እነርሱስ የሚጠፋውንና የሚያልፈውን የምስጋናቸውን ዋጋ አክሊል ያገኙ ዘንድ ይበረታሉ። እኛ ግን የማያልፈውን አክሊል ለማግኘት እንታገሳለን። እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም። ነፍስንም እንደሚጎስም ሁሉ እንዲሁ አላጋደልም። ነገር ግን ለሌላ ሳስተምር እኔ ለራሴ ተናኩ እንዳልሆን ሰውነቴን አስጨንቃታለሁ፣ ሥጋዬንም አስገዛዋለሁ። ምዕራፍ 10 ወንድሞቻችን ሆይ አባቶቻችን ሁሉ ደመና እንደጋረዳቸው ሁሉም በባህር መካከል አልፈው እንደሄዱ ልታውቁ እወዳለሁ። ሁሉንም ሙሴ በደመናና በባህር አጠምቃቸው። ሁሉም ያን መንፈሳዊ ምግብ ተመገቡ፣ ሁሉም ያን መንፈሳዊ መጠጥ ጠጡ። ይኸውም በኋላቸው ከሚሄደው ከመንፈሳዊ ዕለት የጠጡት ነው። ያም ዕለት ክርስቶስ ነበረ። እግዚአብሔር ግን ከእነርሱ በሁሉም ደስ አላለውም፣ ብዙዎቹ በምድረ በዳ ወድቀዋልና። እነርሱ እንደተመኙ እኛ ደግሞ ክፉ እንዳንመኝ እነርሱ ለእኛ ምሳሌ ሆኑልን። አሕዛብ ተቀመጡ፣ ይበሉና ይጠጡም ጀመር፣ ሊዘፍኑም ተነሱ ብሎ መጽሐፍ እንደተናገረ ከእነርሱ አንዳንዶቹ እንዳመለኩ ጣዖትን የምታመልኩ አትሁኑ። ከእነርሱም አንዳንዶች እንደሴሰኑ በአንድ ቀንም 23,000 ሰዎች እንደወደቁ አንሴስን። ከእነርሱም አንዳንዶቹ ከእግዚአብሔር እንደተፈታተኑት ነዘር እባብም እንዳጠፋቸው እግዚአብሔርን እንፈታተን። በእነርሱም አንዳንዶች እንዳንጎራጎሩበት በመቅሰፍትም እንደጠፉ አናንጎራጉር። እነርሱን ያገኛቸው ይህ ሁሉ ነገር በኋላ ዘመን ለምንነሳው ለእኛ ትምህርትና ምክር ሊሆነን ምሳሌ ሆኖ ተጻፈ። አሁንም ያ ቆሜ አለው ብሎ በራሱ የሚታመን ሰው እርሱ እንዳይወድቅ ይጠንቀቅ። በሰው ላይ እንደሚደርሰው ያለ ፈተና ነው እንጂ ሌላ ፈተና አያገኛችሁም። በምትችሉት መከራ ነው እንጂ በማትችሉት መከራ ትፈተኑ ዘንድ ያልተዋችሁ እግዚአብሔር
የተመሰገነ ነው። እርሱም ከፈተና ትድኑ ዘንድ በመከራ ጊዜ ይረዳችኋል። ወንድሞቼ አሁንም ጣዖት ከማምለክ ሽሹ። ለአዋቂዎች እንደሚነገር እነግራችኋለሁ፣ ትክክለኛውንም እናንተ ራሳችሁ ፍረዱ። ይህ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር አንድ አይደለምን? የምንፈትተውስ ይህስ ኅብስት ከክርስቶስ ሥጋ ጋር አንድ አይደለምን? ኅብስቱ አንድ እንደሆነ እንዲሁ እኛም ብዙዎች ስንሆን አንድ አካል ነን፣ ሁላችን ከአንድ ኅብስት እንቀበላለንና። እስራኤል ዘሥጋን ተመልከቱ፣ መስዋዕቱን ያበላሉ፣ ከመሠዊያውም ጋር አንድ የሆኑ አልነበረምን? እንግዲህ ምን እንላለን? ለጣዖታት የሚሰዋ መስዋዕት ከንቱ ነው፣ ጣዖቶቻቸውም ከንቱ ናቸው። አሕዛብም የሚሰዉ ለአጋንንት ነው እንጂ ለእግዚአብሔር አይደለም። ነገር ግን የአጋንንት ተባባሪዎች እንድትሆኑ አልፈቅድላችሁም። የእግዚአብሔርን ጽዋና የአጋንንትን ጽዋ አንድ አድርጋችሁ መጠጣት አትችሉም። የእግዚአብሔርን ማዕድና የአጋንንትን ማዕድ በአንድ እንድትበሉ አትችሉም። እንግዲህ እግዚአብሔርን እናስቀናውን? በውኑ እኛ ከእርሱ እንበረታለን? ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። ለባልንጀራችሁ እንጂ ለራሳችሁ አታድሉ። ደግሞም በሥጋ ገበያ የሚሸጡትን ሁሉ ከሕሊና የተነሳ ሳትመራመሩ ብሉ፣ ምድር በመላዋ የእግዚአብሔር ናትና። ያላመነ ሰው ቢጠራችሁ ልትሄዱ ብትወዱ ያቀረቡላችሁን ሁሉ ከሕሊና የተነሳ ሳትመረምሩ ብሉ። እንግዲህ ይህ ለጣዖት የተሰዋ ነው ያላችሁ ቢኖር ግን ስለነገራችሁና ባልንጀራችሁም የሚጠራጠር ስለሆነ አትብሉ፣ ነፃነታችሁን እንዳይነቅፏት አስረድተዋችኋልና። በጸጋ ብበላ ግን በነገሩ ስለማመሰግን ለምን ይነቅፉኛል? ብትበሉም ብትጠጡም የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት። ለአይሁድም ለአረማውያንም ለእግዚአብሔር ቤተ ክርስቲያንም ያለ መሰናከል አርአያ ሁኗቸው። እኔም ሁሉን በሁሉ ነገር ደስ እንዳሰኝ ይድኑ ዘንድ የብዙዎችን ተድላ እሻለሁ እንጂ የራሴን ተድላ የምሻ አይደለሁምና። ምዕራፍ 11 እኔ ክርስቶስን እንደምመስለው እኔን ምሰሉ። ወንድሞቼ ሆይ አመሰግናችኋለሁ፣ ዘወትር ታስቡኛላችሁና ያስተማሯችሁንም ትምህርት ጠብቃችኋልና። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራሷ ወንድ፣ የክርስቶስም ራሱ እግዚአብሔር እንደሆነ ልታውቁ ወድዳለሁ። ራሱን ተከናንቦ የሚጸልይ ወይም የሚያስተምር ወንድ ሁሉ ራሱን ያዋርዳል። ራሷን ሳትከናነብ የምትጸልይ ወይም የምታስተምር ሴት ሁሉ ራሷን ታዋርዳለች፣ ራሷን እንደ ተላጨች መሆኗ ነውና። ሴት ካልተከናነበች ትላጭ ወይም ጠጉሯን ትቆረጥ። ለሴት ጠጉሯን መቆረጥ ወይም መላጨት ውርደት ከሆነ ትከናነብ። ወንድ በሚጸልይበት ጊዜ ሊከናነብ አይገባውም፣ የእግዚአብሔር አርአያውና አምሳሉ ነውና። ሴትም ለባሏ ክብር ናት። ሴት ከወንድ ተገኝታለችና፣ ወንድ ግን ከሴት የተገኘ አይደለም። ወንድ ስለ ሴት አልተፈጠረም፣ ሴት ስለ ወንድ ተፈጠረች እንጂ። ስለዚህም ሴት ስለ መላእክት ስልጣን ለራስዋ ሊሆን ይገባል። ነገር ግን አሁን ሴት ከባሏ አትለይ፣ ወንድም ከሚስት አይለይ። ሁላችሁም በጌታችን ኑሩ። ሴት ከወንድ እንደተገኘች እንዲሁ ወንድ ከሴት ተገኘ። ነገር ግን ሁሉ ከእግዚአብሔር ነው። እስኪ እናንተ ራሳችሁ ፍረዱ። ሴት ወደ እግዚአብሔር በምትጸልይበት ጊዜ ልትከናነብ አይገባምን? ተፈጥሮዋስ አያስረዳችሁምን? ወንድ ግን ጠጉሩን ቢያሳድግ ነውር ነው፣ ለሴት ግን ጠጉሯን ብታሳድግ ክብሯ ነው። ለሴት ጠጉሯ እንደ ቀጸላ ሆኖ ተሰጥቷታልና። ነገር ግን የሚጠራጠር ቢኖር እኛ ወይም የእግዚአብሔር ቤተ ክርስቲያን እንዲህ ያለ ልማድ የለንም። ይህንም የነገርኋችሁ ላመሰግናችሁ አይደለም፣ በምትሰበሰቡበት ጊዜ ወደ ዝቅተኛ እንጂ ወደሚሻል ግብር አትሄዱምና። ከሁሉ አስቀድሞ በቤተ ክርስቲያን በምትሰበሰቡ ጊዜ እንደምትጣሉና እንደምትከራከሩ ሰምቻለሁ፣ የማምነውም አለኝ።
ከእናንተ የተመረጡት ወንድሞች የተለይተው እንዲታወቁ ትለያዩ ዘንድ ግድ ነው። እንግዲህ እናንተም በምትሰበሰቡበት ጊዜ የምትበሉና የምትጠጡ ለጌታችን ቀን እንደሚገባ አይደለም። ወደ ምግብ ትሽቀዳደማላችሁ፣ የተራቡ ባጠገባችሁ እያሉ እናንተ ትበላላችሁ፣ ትጠግባላችሁ፣ ትሰክራላችሁም። በውኑ የምትበሉበትና የምትጠጡበት ቤት የላችሁምን? ወይስ የእግዚአብሔርን ቤተ ክርስቲያን ታስነቅፋላችሁን? ነዳያንንስ ታሳፍራቸዋላችሁን? ምን እላለሁ? በዚህ አመሰግናችኋለሁን? አላመሰግናችሁም። ከእግዚአብሔር እንደተማሩ አስተምሬያችኋለሁና ጌታችን ኢየሱስ ክርስቶስ ራሱን በያዙባት በዚያች ሌሊት ኅብስቱን አነሳ፣ አመሰገነ፣ ባረከ፣ ፈተተ፣ እንዲህም አላቸው፣ እንኩ ብሉ፣ ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ መታሰቢያዬንም እንዲሁ አድርጉ። እንዲህም ኅብስቱን ከተቀበሉ በኋላ ጽዋውን አንስቶ አዲስ ሥርዓት የሚጸናበት ይህ ጽዋ ደሜ ነው፣ እንዲህ አድርጉ፣ በምትጠጡበትም ጊዜ አስቡኝ አላቸው። ይህን ኅብስት በምትበሉበት ይህንም ጽዋ በምትጠጡበት ጊዜ ሁሉ ጌታችን እስከሚመጣበት ቀን ድረስ ሞቱን ትናገራላችሁ። አሁንም ሳይገባው ይህን ኅብስት የበላ ይህንም ጽዋ የጠጣ የጌታችን ሥጋውና ደሙ ስለሆነ ዕዳ አለበት። አሁንም ሰው ራሱን መርምሮና አንጽቶ ከዚህ ኅብስት ይብላ፣ ከዚህም ጽዋ ይጠጣ። ሳይገባው የጌታችን ሥጋው እንደሆነ ሳያውቅ ሰውነቱንም ሳያነጻ የሚበላና የሚጠጣ ለራሱ ፍርዱንና መቅሰፍቱን ይበላል ይጠጣልም። ስለዚህ ከመካከላችሁ የደከሙና የታመሙ ብዙዎች ናቸው፣ ብዙዎችም በድንገት አንቀላፍተዋል። እኛ በራሳችን ብንፈርድ ኖሮ ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አሁንም ወንድሞቻችን ሆይ ለምሳ በምትሰበሰቡበት ጊዜ እርስ በርሳችሁ ተጠባበቁ፣ መሰባሰባችሁ ለፍዳ እንዳይሆን። የተራበ ቢኖር በቤቱ ይብላ፣ አትነቃቀፍም። ሌላውን ሥርዓት ግን መጥቼ እሰራላችኋለሁ። ምዕራፍ 12 ወንድሞቻችን ሆይ ስለ መንፈስ ቅዱስ ስጦታም ታውቁ ዘንድ እንጂ አላዋቆች ልትሆኑ አንወድድም። ቀድሞም እናንተ አሕዛብ በነበራችሁ ጊዜ ዲዳዎች ጣዖታትን ታመልኩ እንደነበረ፣ ጣዖትም በማምለክ ረከሳችሁ እንደነበረ፣ ወደ ወሰዳችሁም ትሄዱ እንደነበረ ታውቃላችሁ። ስለዚህ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ ውግዝ ነው የሚል እንደሌለ፣ በመንፈስ ቅዱስም ካልሆነ በቀር ኢየሱስ ጌታ ነው ሊል አንድስ እንኳን እንዳይችል አስታውቃችኋለሁ። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ። ሁሉን በሁሉ የሚያደርግ እግዚአብሔርም አንድ ሲሆን ልዩ ልዩ አሰራር አለ። ለሁሉም ጌታ እየረዳ በየዕድሉ እንደሚገባውና እንደሚጠቅመው ለእያንዳንዱ በግልጥ ይሰጠዋል። በመንፈስ ቅዱስ የጥበብ ቃል የሚሰጠው አለ፣ መንፈስ ቅዱስም የእውቀት ቃል የሚሰጠው አለ። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንድ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በዚህም ሁሉ ያው አንድ መንፈስ ቅዱስ ሁሉን ይረዳል፣ ለሁሉም እንደወደደ ያድላቸዋል። አካል አንድ እንደሆነ ብዙ የአካል ክፍሎችም እንዳሉበት፣ ነገር ግን የአካል ክፍሎች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ አንዲሁ ነው። እኛ ሁላችንም በአንድ መንፈስ አንድ አካል ለመሆን ተጠምቀናል። አይሁድ ብንሆን፣ አረማውያን ብንሆን፣ ባሪያዎች ብንሆን፣ ነፃዎችን ብንሆን ሁላችን አንድ መንፈስን ተጠጥተናልና። የአካላችንም ክፍሉ ብዙ ነው እንጂ አንድ አይደለም። እግርም እኔ እጅ አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? ጆሮም እኔ ዓይን አይደለሁምና የአካል ክፍል አይደለሁም ብትል ይህን በማለቷ የአካል ክፍል መሆኗ ይቀራልን? አካል ሁሉ ዓይን ቢሆን ኖሮ መስማት ከየት በተገኘ ነበር? አካልስ ሁሉ ጆሮ ቢሆን ኖሮ ማሽተት ከየት በተገኘ ነበር? አሁን ግን እግዚአብሔር
የአካላችንን ክፍል በሰውነታችን ውስጥ እርሱ እንደወደደ እየራሱ አከናውኖ መደበው። የአካል ክፍሉ አንድ ቢሆን ኖሮ አካል የት በተገኘ ነበር። አሁንም የአካል ክፍሎች ብዙዎች ናቸው፣ አካሉ ግን አንድ ነው። ዓይን እጅን አልፈልግሽም ልትላት አትችልም። ራስም እግሮችን አልፈልጋችሁም ልትላቸው አትችልም። ደካሞች የሚመስሉ የአካል ክፍሎች ይልቁን የሚያስፈልጉ ናቸው። ከአካልም ክፍሎች የተናቁ ለሚመስሉን ክብርን እንጨምርላቸዋለን፣ ለምናፍርባቸውም የአካል ክፍሎች ክብር ይጨመርላቸዋል። ለከበረው የአካላችን ክፍል ክብርን አንሻለትም። እግዚአብሔር ግን ሰውነታችንን አስማምቶታል፣ ይልቁንም ታናሹን የአካል ክፍል አክብሮታል። የአካላችን ክፍሎች እርስ በርሳቸው እንዳይለያዩ አካላችን ሳይነጣጠል በክብር እንዲተካከል አስማማው። አንድ የአካል ክፍል ቢታመም ከእርሱ ጋር የአካል ክፍሎች ሁሉ ይታመማሉ። አንድ የአካል ክፍል ደስ ቢለው የአካል ክፍሎች ሁሉ ከእርሱ ጋር ደስ ይላቸዋል። እንግዲህ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም የአካል ክፍሎች ናችሁ። የእግዚአብሔር ለቤተ ክርስቲያን የሾማቸው አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም መምህራንን፣ ከዚህም በኋላ ታምራትና ኃይል ማድረግን የተሰጣቸውን፣ ቀጥሎም የመፈወስ ሀብት የተሰጣቸውን፣ የመርዳትም ሀብት የተሰጣቸውን፣ የመምራትና ቋንቋን የመናገር ሀብት የተሰጣቸውን ነው። በውኑ ሁሉ ሐዋርያትን ይሆናሉን? ሁሉስ ነቢያትን ይሆናሉን? ሁሉስ መምህራንን ይሆናሉን? ለሁሉስ ተአምራትን የማድረግ ኃይል ይሰጣልን? ለሁሉስ የመፈወስ ሀብት ይሰጣልን? ሁሉስ በቋንቋ ይናገራሉን? ሁሉስ ይተረጉማሉን? ነገር ግን ለምትበልጠው ጸጋ ጥኑ፣ ደግሞም የምትሻለውን መንገድ አስተምራችኋለሁ። ምዕራፍ 13 የሰውን ሁሉ ቋንቋ ባውቅ የመላእክትንም ሁሉ ቋንቋ ባውቅ፣ ነገር ግን ፍቅር ከሌለኝ እንደሚጮህ ነሐስ ወይም እንደሚመታ ከበሮ መሆኔ ነው። ትንቢት ብናገር የተሰወረውን ሁሉ ጥበብንም ሁሉ ባውቅ፣ ተራራ እስከ ማፈልስ የሚያደርስ ፍጹም እምነትም ቢኖረኝ ፍቅር ከሌለኝ ከንቱ ነኝ። ገንዘቤን ሁሉ ለመመጸወት ብሰጥ፣ ስጋዬንም ለእሳት ማቃጠል ብሰጥ፣ ነገር ግን ፍቅር ከሌለኝ ምንም አይጠቅመኝም። ፍቅር ያስታግሳል፣ ፍቅር ያስተዛዝላል፣ ፍቅር ያቀናናም፣ ፍቅር አያስመካም፣ ፍቅር ልቦናን አያስታብይም። ብቻዬን የድለኛ አያሰኝም፣ አያበሳጭም፣ ክፉ ነገርንም አያሳስብም። ጽድቅን በመስራት ደስ ያሰኛል እንጂ ግፍን በመስራት ደስ አያሰኝም። በሁሉ ይቻላል፣ በሁሉም ያስታምመናል፣ በሁሉም ተስፋ ያስደርጋል፣ በሁሉም ያስታግሳል። ፍቅር ለዘወትር አይጥልም፣ ትንቢትና የሚናገርም ያልፋል ይሻራልም፣ በልዩ ልዩ ቋንቋ የሚናገርም ያልፋል ይቀራል፣ የሚራቀቅም ያልፋል ይጠፋል። በየገጹ ጥቂት ጥቂት እናውቃለንና ጥቂት ጥቂት ትንቢትም እናገራለንና ፍጹም የሆነ ሲመጣ ግን ያ ተከፍሎ የነበረው ይሻራል። እኔ ልጅ በነበርሁ ጊዜ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እመክር ነበር። ባደጉ ጊዜ ግን የልጅነት ጠባይ ሁሉ ሻርሁ። አሁን ግን ታወቀኝ፣ በግልጥም ተረዳኝ። በማስታወትም እንደሚያይ ሰው ዞሬ በድንግዝ ግስታ እናያለን። ያን ጊዜ ግን ፊት ለፊት እናያለን። አሁን በከፊል ኋላ ግን እንደተገለጠልኝ መጠን ሁሉን አውቃለሁ። አሁንም እነዚህ ሶስቱ እምነት፣ ተስፋና ፍቅር ጸንተው ይኖራሉ፣ ከሁሉ ግን ፍቅር ይበልጣል። ምዕራፍ 14 ፍቅርን ተከተሏት፣ ለመንፈሳዊ ስጦታ ይልቁንም ትንቢት ለመናገር ተፎካከሩ። በቋንቋ የሚናገር ለእግዚአብሔር እንጂ ለሰው የሚናገር አይደለም፣ የሚናገረውንም የሚሰማው የለምና፣ ነገር ግን በመንፈስ ምስጢርን ይናገራል። ትንቢትን የሚናገር ግን ለማነጽና ለመምከር ለማረጋጋትም ለሰው ይናገራል። በቋንቋ የሚናገር ራሱን ያንጻል፣ የሚተረጉም ግን የክርስቲያን ማህበርን ያንጻል። ሁላችሁም በቋንቋ ልትናገሩ ወዳለሁ፣ ይልቁንም ትንቢት ልትናገሩ ወዳለሁ። ሳይተረጉም በቋንቋ ከሚናገር ይልቅ ትንቢት የሚናገር እጅግ ይበልጣል እና ቢተረጉም ግን ማህበሩን ያንጻል። አሁንም ወንድሞቼ ሆይ ወደ እናንተ መጥቼ በማታውቁት ቋንቋ ብነግራችሁ የጥበብ
ነገርንም ቢሆን የትንቢትንም ነገር ቢሆን የማስተምር ስራንም ቢሆን ገልጬ ካልነገርኳችሁ የሚጠቅማችሁ ጥቅም ምንድን ነው? ነፍስ የሌለው ድምፅ የሚሰጥ እንደ መሰንቆ ወይም እንደ ክራር ያለ መሳሪያ በስልት ካልተመታ መሰንቆ ወይም ክራሩ የሚለውን ማን ያውቃል? መለከት የሚነፋም በታወቀው ስልት ካልነፋ ለጦርነት ማን ያዘጋጃል? እንዲሁም እናንተ በማይታወቅ ቋንቋ ብትናገሩ ይህንኑም ገልጣችሁ ባትተረጉሙ የምትሉትንና የምትናገሩትን ማን ያውቃል? ከነፋስ ጋር እንደምትነጋገሩ ትሆናላችሁ። በዓለም ልዩ ልዩ ቋንቋዎች አሉ። ከእነርሱም ትርጉም የሌለው አንድም የለም። የቋንቋውን ትርጓሜ ካላወቅሁ እኔ ለሚነጋገረኝ እንደ እንግዳ እሆንበታለሁ፣ የሚያነጋግረኝ እርሱም ለእኔ እንደ እንግዳ ይሆናል። እንዲሁ እናንተም ለመንፈስ ቅዱስ ስጦታ ተፎካከሩ፣ ትበዙም ዘንድ ማህበሩ የሚታነጽበትን ፈልጉ። በማያውቀው ቋንቋ የሚናገር ሰውን መተርጎም እንዲችል ይጸልይ። በማላውቀው ቋንቋ የምጸልይ ከሆንሁ ቃሌ ብቻ ይጸልያል፣ ልቤ ግን ባዶ ነው። እንግዲህ ምን አደርጋለሁ? በመንፈስ እጸልያለሁ፣ በማስተዋልም አማልዳለሁ። በመንፈሴ እዘምራለሁ፣ በማስተዋልም እዘምራለሁ። አንተ በመንፈስ ብታመሰግን ያ የቆመው ያልተማረው በአንተ ምስጋና ላይ እንዴት አሜን ይላል? የምትናገረውንና የምትጸልየውን አያውቅምና። እነሆ አንተስ መልካም ታመሰግናለህ፣ ነገር ግን ሌላው እንዴት ይታነጻል? እግዚአብሔርን አመሰግነዋለሁ፣ ከሁላችሁ ይልቅ እኔ በቋንቋዎች እናገራለሁና። ነገር ግን ሌሎችን አስተምር ዘንድ በቋንቋ ከሚነገር ብዙ ቃል ይልቅ በቤተ ክርስቲያን በአእምሮዬ 5 ቃላትን ልናገርሻለሁ። ወንድሞቻችን ሆይ በአእምሮ እንደ ሕፃናት አትሁኑ፣ ነገር ግን ለክፉ ነገር እንደ ሕፃናት ሁኑ። በእውቀትም ፍጹማን ሁኑ። በኦሪትም ይህን ሕዝብ በሌሎች ቋንቋዎችና በሌላ አንደበት እናገራቸዋለሁ እንዲሁም ሆን አይሰሙኝም ይላል እግዚአብሔር ተብሏል። አሁንም ቋንቋ መናገር ለማያምኑ ሰዎች ለምልክት ነው፣ ለሚያምኑ ግን አይደለም። ትንቢትም ለሚያምኑ ነው እንጂ ለማያምኑ አይደለም። ሕዝቡ ሁሉ በአንድነት ቢሰበስቡ ሁሉም በልዩ ልዩ ቋንቋ ቢናገሩ አላዋቂዎች ወይም የማያምኑ ቢመጡ አብደዋል ይሏቸው የለምን? ሁሉም ትንቢት ቢናገሩ ግን የማያምኑ ወይም አላዋቂዎች ቢመጡ ሁሉ ይከራከሯቸው የለምን? ሁሉ ያሳፍሯቸው የለምን? በልባቸው የደበቁትም ይገለጣል። ከዚህ በኋላ ያ የማያምነው ተመልሶ ይጸጸታል፣ በግንባሩም ወድቆ ለእግዚአብሔር ይሰግዳል። በእውነት እግዚአብሔር ከእናንተ ጋር እንዳለም ይናገራል። አሁንም ወንድሞቻችን ሆይ ሁላችሁ በምትሰበሰቡት ጊዜ መዝሙር አላችሁ፣ ትምህርት አላችሁ፣ መግለጥ አላችሁ፣ በቋንቋ መናገር አላችሁ፣ መተርጎምም አላችሁ። ሁሉን ለሚታነጹበት ጥቅም አድርጉት። በቋንቋ የሚናገር ቢኖር 2 ወይም ቢበዛ 3 እየሆነ በተራ ይናገሩ፣ ሌላም ይተርጉምለት። የሚተረጉምም ከሌለ ግን በቤተ ክርስቲያን በቋንቋ የሚናገረው ዝም ይበል፣ በእግዚአብሔር መካከል በእርሱ መካከል ይናገር። ነቢያትም ቃላቸው ለቤተ ክርስቲያን ይታወቅ ዘንድ 2 ወይም 3 ሆነው ይናገሩ። ተቀምጦ ሳለ ምስጢር የተገለጠ ቢኖር ፊተኛው ዝም ይበል። ሁሉ እንዲማር ሁሉም ደስ እንዲለው እንዲጸናም ሁላችሁ እያንዳንዳችሁ ትንቢት ልትናገሩ ትችላላችሁና የነቢያት ሀብት ለነቢያት ይሰጣልና በቅዱሳን ጉባኤ ሁሉ እንደሚደረግ እግዚአብሔር የሰላም አምላክ እንጂ የእውከት አምላክ አይደለምና። ሴቶችም በቤተ ክርስቲያን ዝም ይበሉ፣ ሊታዘዙ እንጂ ሊናገሩ አልተፈቀደምና ኦሪትም እንዲሁ ብሏልና። ለሴት በቤተ ክርስቲያን መናገር ክልክል ነው። ሊማሩ ከወደዱ ደግሞ በቤታቸው ባሎቻቸውን ይጠይቁ። የእግዚአብሔር ቃል ከእናንተ ብቻ ወጥቷልና ወይስ የእግዚአብሔር ቃል ወደ እናንተ ብቻ ደርሷልን? ራሱን እንደ ነቢይ አድርጎ ወይም መንፈስ ቅዱስ እንዳደረበ አድርጎ የሚቆጥር ቢኖር የእግዚአብሔር ትእዛዝ ነውና ይህን የጻፉላችሁን ይወቅ። ነገር ግን ይህን የማያውቅ ቢኖር እግዚአብሔርን አያውቀውም። አሁንም ወንድሞቻችን ሆይ ትንቢትን ለመናገር ቅኑ፣ በቋንቋ የሚናገረውንም አትከልክሉት።
ነገር ግን ሁሉን በአግባብና በስርዓት አድርጉ። ምዕራፍ 15 ወንድሞቻችን ሆይ አስተማራችሁንና የተቀበላችሁትን ያላችሁበትን በእርሱም የምትድኑበትን ወንጌል አሳስባችኋለሁ። ያስተማሯችሁን ታስቡ እንደሆነ በቃሌ አስተምሬአችኋለሁ። ያለዚያ ግን ማመናችሁ ከንቱ ነው። እኔ የተማሩትን አስቀድሜ መጽሐፍ እንደሚል እንዲህ ብዬ አስተምረኋችሁ። ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ እንደተጻፈም በሦስተኛው ቀን ተነሳ። ለጴጥሮስ ታየው። ከዚህም በኋላ ለ11 ደቀ መዛሙርት ታያቸው። ከዚህም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታያቸው። ከእነርሱ ብዙዎቹ እስከ ዛሬ አሉ፣ አንዳንዶች ግን አንቀላፍተዋል። ከዚህም በኋላ ለያዕቆብ ታየው። ኋላም ለሐዋርያት ሁሉ። ከሁሉም በኋላ ጭጋፍ ለምመስል ለእኔ ታየኝ። ከሐዋርያት ሁሉ እኔ አንሳለሁና የእግዚአብሔርን ቤተ ክርስቲያን ስላሳደድሁ ሐዋርያት ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ አሁን እኔ ባለሁበት አለው። ለእኔም የሰጠኝ ጸጋው ለከንቱ የሆነብኝ አይደለም። እኔም ከሁሉ ይልቅ ደከምሁ፣ ነገር ግን በእኔ ላይ ያደረው የእግዚአብሔር ጸጋ አጸናኝ እንጂ እኔ አይደለሁም። አሁንም እኔም ብሆን እነርሱም ቢሆኑ እንዲህ እናስተምራለን፣ እናንተም እንዲሁ አምናችኋል። ክርስቶስ ከሙታን ተለይቶ ተነስቷል ብለን ለሌላው የምናስተምር ከሆነ እንግዲህ ከመካከላችሁ ሙታን አይነሳም የሚል እንዴት ይኖራል? ሙታን የማይነሱ ከሆነ ክርስቶስም ከሙታን ተለይቶ አልተነሳም። ክርስቶስም ከሙታን ካልተነሳ እንግዲያስ ትምህርታችን ከንቱ ነው፣ የእናንተም እምነታችሁ ከንቱ ነው። እኛም በእግዚአብሔር ላይ የሐሰት ምስክሮች ሆነናል። ክርስቶስን አስነሳው ብለናልና እንግዲያ ሳያስነሳው ነውን? ሙታን የማይነሱ ከሆነ ክርስቶስም ከሙታን አልተነሳም። ክርስቶስም ከሙታን ካልተነሳ መመናችሁ ከንቱ ነው፣ ገናም በኃጢአታችሁ አላችሁ። እንግዲያስ በክርስቶስ አምነው የሞቱት ጠፍተዋል። በዚህ ዓለም ሕይወት ብቻ ክርስቶስን ተስፋ ካደረግነው ከሰው ሁሉ ይልቅ ጉዳተኞች ነን። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞት መጥቷልና በሁለተኛው ሰው ትንሣኤ ሙታን ሆነ። ሁሉ በአዳም እንደሚሞት እንዲሁ በክርስቶስ ሁሉ ሕያዋን ይሆናል። ነገር ግን ሰው ሁሉ በየሥርዓቱ ይነሳል። በመጀመሪያ ከሙታን የተነሳ ክርስቶስ ነው። ከዚያ በኋላ በክርስቶስ ያመኑ እርሱ በሚመጣበት ጊዜ ይነሳሉ። እግዚአብሔር አብ መንግስቱን እጅ ባደረገ ጊዜ ገዥም ሁሉ ንጉስም ሁሉ ኃይልም ሁሉ በተሻረ ጊዜ ያን ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪወድቁ ድረስ ይነግስ ዘንድ አለውና ከዚያ በኋላ የመጨረሻው ጠላት ይሻራል፣ ይኸውም ሞት ነው። ሁሉን ከእግሩ በታች አስገዝቶለታልና ሁሉ ይገዛለት ባለ ጊዜ ግን ሁሉን ከሚያስገዛለት በቀር እንደሆነ የታወቀ ነው። ሁሉም በተገዛለት ጊዜ ግን እግዚአብሔር በሁሉ ቦታ በሁሉ ይሆን ዘንድ ያን ዕለት ወልድም ሁሉን ላስገዛለት ይገዛል። ያለዚያማ ለምን ይጠምቃሉ? ሙታን እንዲነሱ አይደለምን? ሙታን የማይነሱ ከሆነስ ለምን ያጠምቃሉ? እንግዲህ እኛስ ሁል ጊዜ መከራን ስለምን እንቀበላለን? ወንድሞቻችን ሆይ በጌታችን በኢየሱስ ክርስቶስ በሆነውና በእናንተ ላይ ባለኝ ትምክህት ሁልጊዜ እገደላለሁ። በውኑ በኤፌሶን ከአውሬ ጋር የታገልሁ ለሰው ብዬ ነውን? ምንስ ይጠቅመኛል? ሙታን የማይነሱ ከሆነ እንግዲህ እንብላ፣ እንጠጣ፣ ነገም እንሞታለን። ወንድሞቻችን አያስቷችሁ፣ ክፉ ነገር መልካም ጠባይን ያበላሻልና። ለጽድቅ ትጉ፣ አትሳቱ፣ እግዚአብሔርን የማያውቁት ሰዎች አሉና። ነገር ግን እንዳትፈሩ ይህን እላችኋለሁ። ሙታን እንዴት ይነሳሉ? የሚነሱስ በምን አካላቸው ነው የሚሉ አሉ። እናንተ ሰነፍ፣ አንተ የምትዘራው እንኳን ካልፈረስ አይበቅልም። መዘራውም የስንዴ ቢሆን የሌላም ቢሆን የምዘራት ቅንጣት ብቻ ናት እንጂ ይህ ኋላ የሚገኘው አገዳው አይደለም። እግዚአብሔር ግን እንደወደደ አገዳን ይሰጠዋል፣ ለእያንዳንዱም ዘርም አገዳው እየራሱ ነው።
የፍጥረቱ ሁሉ አካል አንድ አይደለምና የሰው አካል ሌላ ነው፣ የእንስሳም አካል ሌላ ነው፣ የወፍ አካልም ሌላ ነው፣ የአሳ አካልም ሌላ ነው። የሰማያዊ አካል አለ፣ ምድራዊ አካልም አለ። ነገር ግን በሰማይ ያለው አካል ክብሩ ልዩ ነው፣ በምድርም ያለው አካል ክብሩ ልዩ ነው። የፀሐይ ክብሩ ሌላ ነው፣ የጨረቃም ክብሩ ሌላ ነው፣ የከዋክብትም ክብራቸው ሌላ ነው። ኮከብ በኮከብ በክብር ይበልጣልና። የሙታን ትንሣኤያቸው እንዲሁ ነው። በሚፈርስ አካል ይዘራል፣ በማይፈርስ አካል ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ስጋዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ስጋዊ አካል አለና መንፈሳዊ አካል ደግሞ አለ። መጽሐፍ እንዲሁ ብሏልና የመጀመሪያው ሰው አዳም በነፍስ ሕያው ሆኖ ተፈጠረ። ሁለተኛው አዳም ግን ሕይወትን የሚሰጥ መንፈስ ነው። ነገር ግን አስቀድሞ ስጋዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። መጀመሪያው ሰው ከመሬት የተገኘ መሬታዊ ነው። ሁለተኛው ሰው ከሰማይ የወረደ ሰማያዊ ነው። መሬታዊያኑ እንደዚያ እንደ መሬታዊ ናቸው፣ ሰማያውያኑም እንደዚያ እንደ ሰማያዊ ናቸው። የመሬታዊውን መልክ እንደለበስን እንዲሁ የሰማያዊ መልክ ደግሞ እንለብሳለን። ወንድሞቻችን ሆይ ይህን እንነግራችኋለን፣ ስጋዊና ደማዊ የእግዚአብሔርን መንግሥት አይወርስም። የሚፈርሰው የማይፈርሰውን አይወርስም። እነሆ አንድ ምስጢርን እነግራችኋለሁ፣ ሁላችን ምንሞት አይደለም። ነገር ግን የኋለኛው መለከት ሲነፋ ሁላችን እንደ ዓይን ጥቅሻ በአንድ ጊዜ እንለወጣለን። መለከት ይነፋል፣ ሙታንም የማይፈርሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚፈርሰው የማይፈርሰውን ይህም የሚሞተው የማይሞተውን ይለብስ ዘንድ አለውና። ይህ የሚፈርሰው የማይፈርሰውን በለበሰ ጊዜ የሚሞተውም የማይሞተውን በለበሰ ጊዜ ሞት በመሸነፍ ተዋጠ ተብሎ የተጻፈው ያን ጊዜ ይፈጸማል። ሞት ሆይ እንግዲህ መውጊያ ወዴት አለ? መቃብር ሆይ አሸናፊነት ወዴት አለ? የምትመውጊያ ኃጢአት ናት፣ የኃጢአትም ኃይልዋ ኦሪት ናት። በጌታችን በኢየሱስ ክርስቶስ ድል መንሳትን ለሰጠን ለእግዚአብሔር ምስጋና ይሁን። አሁንም የተወደዳችሁ ወንድሞቻችን ሆይ የጸናችሁና የማትናወጡ ሁኑ። ዘወትር በጎ ምግባርን አብዝታችሁ ለእግዚአብሔር አበርክቱ። ስለ ጌታችን መድከማችሁ ለከንቱ እንዳይደለ ታውቃላችሁና። ምዕራፍ 16 ለቅዱሳን ስለሚደረገው አስተዋጽኦ በገላትያ ላሉት ምዕመናን እንደነገርሁት እናንተም እንዲሁ አድርጉ። እኔ ስመጣ ይህ የገንዘብ ማውጣት ያን ጊዜ እንዳይሆን ከእናንተ ሰው ሁሉ በየሳምንቱ እሁድ የተቻለውን ያወጣጣ፣ ያገኘውንም በቤቱ ይጠብቅ። በመጣው ጊዜም ስጦታችሁን ወደ ኢየሩሳሌም ያደረሱ ዘንድ የመረጣችኋቸውን ሰዎች መልእክቴን ጨምሬ እልካቸዋለሁ። ለመሄድ ብቻለኝ ግን እኔ ራሴ እሄዳለሁና እነርሱም አብረውኝ ይሄዳሉ። መቄዶንያም ደርሼ ወደ እናንተ አመጣለሁ። በመቄዶንያ በኩል አልፋለሁና እናንተም ወደምሄድበት ትሸኙኝ ዘንድ ምናልባት የሆነውን ቀን ያህል በእናንተ ዘንድ እቆይ ወይም እከርም ይሆናል። አሁን እግር መንገዴን ላያችሁ አልሻም። ነገር ግን እግዚአብሔር የፈቀደ እንደሆነ የሆነውን ቀን ያህል በእናንተ ዘንድ እንደምቆይ ተስፋ አደርጋለሁ። እስከ በኋላ 50 በኤፌሶን እቆያለሁ። ስራ የሞላበት ታላቅ በር ተከፍቶልኛልና፣ ነገር ግን ብዙዎች ተቃዋሚዎች አሉ። ጢሞቴዎስም በመጣ ጊዜ በእናንተ ዘንድ ያለ ፍርሃት እንዲኖር ተጠንቀቁ። እንደ እኔ የእግዚአብሔርን ስራ ይሰራልና የሚንቀውም አይኖር። ከወንድሞቻችን ጋር ጠብቀዋለሁና ወደ እኔ እንዲመጣ በሰላም ሸኙት። ስለ ወንድማችን ስለ አጶሎስም ከወንድሞች ጋር ወደ እናንተ እንዲመጣ መላልሼ ማልጄው ነበር። አሁን ሊመጣ አልወደደም። በተቻለው ጊዜ ግን ይመጣል። ትጉ፣ በሃይማኖትም ቁሙ፣ ታገሱ፣ ጽኑ፣ ሁሉን በፍቅር አድርጉ። ወንድሞቻችን ሆይ የእስጢፋኖስና የፈርዶኖጥስ የአካይቆስም ቤተሰቦች አካይያ መጀመሪያዎቹ እንደሆኑ ቅዱሳንም ለማገልገል ለራሳቸውን እንደሰጡ ታውቁ ዘንድ ማልዳችኋለሁ። እናንተም እንደነዚህ ላሉትና ከኛ ጋር በስራ ተባብረው
ለሚደክሙ ሁሉ ትታዘዙላቸው ዘንድ ማለዳችኋለሁ። እስጢፋኖስ፣ ፈርዶናጦስና አኪያቆስም በመምጣታቸው ደስ ይለኛል። እናንተ ያጎደላችሁትን እነርሱ ይፈጽመዋልና፣ እነርሱ መንፈሴንና መንፈሳችሁን ደስ አሰኝተዋል። እንዲሁ ያሉትንም እወቋቸው። በዚህ ያሉ ምዕመናን ሰላምታ ያቀርቡላችኋል። አቂላና ጵርስቅላ በቤታቸው ከእነርሱ ጋር ያሉ ምዕመናንም ሁሉ በጌታችን እጅግ ሰላምታ ያቀርቡላችኋል። ወንድሞቻችሁ ሁሉ ሰላምታ ያቀርቡላችኋል። በተቀደሰች ሰላምታ እርስ በርሳችሁ ሰላም ተባባሉ። እኔ ጳውሎስ ይህን ሰላምታ በእጄ ጻፍኩ። ጌታችን ኢየሱስ ክርስቶስን የማይወደው የተለየ ይሁን። ጌታችን ይመጣል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። የኔም ፍቅር በኢየሱስ ክርስቶስ ከእናንተ ጋር ይሁን። አሜን። በኤፌሶን ተጽፎ በጢሞቴዎስና በአስጢፋኖስ በፈርዶናጦስና በአኪያቆስ እጅ ወደ ቆሮንቶስ ሰዎች የተላከው መጀመሪያው መልእክት ተፈጸመ። ለእግዚአብሔር ምስጋና ይሁን። አሜን።